ትዕግስት አሰፋ ዛሬ በለንደን ማራቶን ታሪክ ሰራች። ጀግናዋ ኢትዮጵያዊት አትሌት የዓለም ክብረ ወሰንን መስበር ችላለች። የ28 ዓመቷ ኢትዮጵያዊት በፓሪስ ኦሎምፒክ የደረሰባትን ሽንፈት በመጨረሻም በሲፈን ሐሰን ላይ ብቀላዋን አድርጋለች። ትዕግስት አሰፋ የለንደን ማራቶን አሸናፊ ሆናለች። 2 ሰዓት ከ15 ደቂቃ ከ50 የገባችበት ሰዓት ነው። ይህቺ የ28 ዓመት ኢትዮጵያዊት በሴቶች ብቻ የተሮጠ የዓለም ክብረ ወሰንን አሻሽላ ገብታለች። ገና ውድድሩን ጀምሩ ተብሎ የተተኮሰው ሽጉጥ እንደተሰማ ነበረ ትዕግስት አሰፋ ፈጠን ብላ ውድድሩን መምራት የጀመረችው። ከሲፈን ሐሰን፣ ጆስሊን ጀብኮስጋይ እና መገርቱ ዓለሙ ጋር በጋራ ሆነው በዛ ያለውን የውድድሩን ኪሎ ሜትር አብረው አካለዋል። ነገር ግን በእነዚህ ሁሉ ኪሎ ሜትሮች ቆይታ ትዕግስት አሰፋ ፊቷ ላይ አንድም የመድከምና የመዛል ምልክት ሳይታይባት ቆይቷል። 5 ኪሎ ሜትር ወደ 10 ኪሎ ሜትር ወደ 15 እያደገ ሲመጣ የትዕግስት አሰፋ ብርታት እየመጣ ጥንካሬዋ እየታየ የተቀናቃኞቿ የነሲፈን ሐሰን ጉልበት እየተብረከረከ ድካማቸውም ግልጥ እያለ መውጣት ጀመረ። ከ2 ወር በፊት የከፈትነው ሸጋ ስፖርት የተባለው ቻናላችን በምናቀርባቸው ይዘቶች እጅግ ተወዳጅነትን አግኝቶ ከ10,000 በላይ ሰብስክራይበሮች ላይ ደርሶ ነበረ። ይህ ቻናል ሞኔታይዝ ማድረግ በጀመረ በጥቂት ቀናት ልዩነት ግን ዩቲዩብ ስትራይክ አድርጎታል እና በእኔ ዲኤንኤ ውስጥ በእኔ ዘረመል ውስጥ የሌለው አንድ ነገር ተስፋ መቁረጥ ነው። ፍጹም መውደቅና መሰበር የሚባሉት ነገሮችን በህይወት ያልተማርኩም። ይህንን አዲስ የዩቲዩብ ቻናል ከፍቼ ከናንተ ጋር ደግሞ ለመገናኘት ወስኛለሁ። ያንንም ቻናል በአጭር ጊዜ ውስጥ ይዘቶቻችንን ወዳችሁ የምናቀርበውን ኮንቴንት እጅግ ተመችቷችሁ ብዙ ተከታዮችና ሰብስክራይበሮች ማፍራት ችለናል። አሁንም ደግሞ በአጭር ጊዜ ውስጥ ተመሳሳዩን እንደምናደርግ እምነት አለኝ። ይህንን ድምጽ የምታውቁ ስትከታተሉ የነበራችሁ ሸጋ ስፖርትን ሰብስክራይብ ያደረጋችሁ ሸጋ ስፖርት 2 በሚል በሁለተኛ ፔጅ መጥቻለሁና ባካችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ይህንንም ቻናል እንደምታሳድጉት በአጭር ጊዜ ውስጥ ልዩነት እንደምትፈጥሩ እምነት አለኝ። ባካችሁ ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁም እንዲዳረስ ሼር ማድረግ እንዳትረሱ። ላይክ ኮሜንትም አይዘንጋ። ሲፈን ሐሰን በዚህ ውድድር ላይ ፈታኝ ሆና ቀርባለች። ይቺ ትውልደ ኢትዮጵያዊት ለኔዘርላንድስ የምትሮጠው አትሌት በኦሎምፒክ ትዕግስት አሰፋን በመጨረሻ ሰዓት ጉድ ሰርታት ነበረ። ትዕግስት አሰፋን ፓሪስ ላይ ገፍትራት ሚዛኗን እንዳትጠብቅ አድርጋ ከኋላዋ መታ አሸንፋ ወርቅ ሜዳሊያ ወስዳ ነበረ። ዛሬ ግን ትዕግስት አሰፋ ምትቀመስ አልሆነችም። ሲፈን ሐሰን በተለመደ አይነት አሯሯጧ አንዴ ከኋላ አንዴ ከፊት እየተዘበራረቀች ውድድሩን ለመረበሽና የትዕግስት አሰፋን ትኩረት ለመበተን ሞክራለች። ትዕግስት አሰፋን ቢሆን ሲፈን ሐሰንን ያለችበትን ለማየት በውድድሩ እንዴት ያለ ጊዜን እያሳለፈች እንደሆነ ለማወቅ 10 ጊዜ አንገቷን ወደ ኋላ እያዞረች ስትመለከታት ነበረ። ግን የሲፈን ሐሰንን ጉልበት ትዕግስት አሰፋ አብረከረከችው። በመጨረሻም ማራቶኑን አሸንፋ ወጣች። ትዕግስት አሰፋ በዚህ ውድድር በሴቶች ብቻ የተያዘ የዓለም ክብረ ወሰንን ማሻሻል ችላለች። 30 ሰከንድ ገደማ ከቀድሞ የዓለም ክብረ ወሰን ላይ ወስዳለታለች። ትዕግስት በመጨረሻዎቹ ኪሎ ሜትሮች ከኬንያዊቷ ጆስሊን ጀብኮስጋይ ጋር ስትታገል ታይታለች። ነገር ግን በመጨረሻ ሰዓት ጆስሊን ጀብኮስጋይን 35ኛው ኪሎ ሜትር እንደደረሰ ተስፈንጥራ በመውጣት ከኋላዋ አስከትላታለች። ይህቺ የቀድሞ የለንደን ማራቶን አሸናፊ የሆነች ኬንያዊት የትዕግስት አሰፋን ጉልበት መቋቋም አቅቷት ስትዝለፈለፍ ታይታለች። ሁለተኛ ሆኖ ለማጠናቀቅ አቅሟ ጭምር ርዶና ክዷት ተመልክተን ነበረ። ትዕግስት በዛሬው ውድድር ለየት ያለ ሚሽን ለየት ያለ ተልእኮ የተሰጣት ሴት ነው የምትመስለው። ይህንን ውድድር አሸንፌ ካልወጣው እኔማ ሴት አይደለሁም ያለች ይመስላል። ከዚህ ቀደም 2 ጊዜ የበርሊን ማራቶንን ማሸነፍ የቻለችው የቀድሞ የዓለም ክብረ ወሰን ባለቤቷ ትዕግስት አሰፋ በለንደን ማራቶን ከዚህ በፊት አሸንፋ አታውቅም ነበረ። በማራቶን ታሪኳ 3ኛ የሜጀር ማራቶን ድሏ ሆኖ ለንደን ተመዝግቦላታል።
ትዕግስት አሰፋን ከኋላ ስትከተላት የከረመችው ሲፈን ሐሰን ከ3 ደቂቃ በላይ ዘግይታ ሶስተኛ ሆና አጠናቃለች። ይህቺ ትውልደ ኢትዮጵያዊት ለኔዘርላንድስ የምትሮጠው አትሌት በኦሎምፒክ ውድድር ላይ በትዕግስት አሰፋ ላይ የሰራችው በደል አሁን ዋጋ አስከፍሏታል። ፍጹም እንዳትቋቋማት ሆና ትዕግስት መጣባታለች። በዚህ ውድድር ሌላኛዋ ኢትዮጵያዊት ሄቨን ኃይሉ ደሴ አራተኛ ሆና ጨርሳለች። 2 ሰዓት ከ19 ደቂቃ ከ17 ሰከንድ በመግባት የግል ምርጥ ሰዓቷን ማሻሻል ችላለች። ከውድድሩ መጠናቀቅ በኋላ ትዕግስት አሰፋ ከባለቤቷ ኢዮብ ጋር ፍጹም የፍቅር ስሜትን ሲቋደሱም ታይተዋል። ባለቤቷን ገና መስመሩን እንዳቋረጠች ነበረ ዘላ የተጠመጠመችበት። ባለቤቷም ፍቅሩን ለመግለጽ አፍታም አልወሰደበት። ትዕግስት አሰፋን አቅፎ ለድሉ የእንኳን ደሳለሽ መልእክቱን ጉንጯ ላይ ሳም በማድረግ አድርሷታል። በዚህ ውድድር ትዕግስት አሰፋ $55,000 አሸናፊ ሆና በማጠናቀቋ በኪሷ ታስገባለች። 2 ሰዓት ከ11 ደቂቃ ከ53 በመግባት የቀድሞ የዓለም ክብረ ወሰንን በእጇ ይዛ የነበረችው ትዕግስት አሰፋ በሩት ቼፔንጌቲች የዓለም ክብረ ወሰን ተወስዶባት እንደነበረ ይታወሳል። ይህቺ አትሌት የዓለም ክብረ ወሰንን ዳግም ለማስመለስ እንደምትጥር መናገሯ ይታወቃል። የ28 ዓመቷ ኢትዮጵያዊት ትዕግስት አሰፋ በፓሪስ ኦሎምፒክ በግፍ ወርቅ የተነጠቀችው አትሌት በለንደን ማራቶን የወርቅ ሜዳሊያውን ለሀገሯ አስገኝታለች። ትዕግስት አሰፋ በዩናይትድ ኪንግደም በመዲናዋ ለንደን የኢትዮጵያ ባንዲራ ከፍ ብሎ እንዲሰቀል ምክንያት ሆናለች። ሲፈን ሐሰን በዚህ ውድድር ላይ ውዝግብ ያላሯሯጥን ስታስመለክተን ነበረ። ይቺ ትውልደ ኢትዮጵያዊት አትሌት አንዴ ወደ ኋላ አንዴ ወደፊት፣ አንዴ እጅብ ብለው ከመሪ ተርታ ከሚሮጡት አትሌቶች ጋር፣ አንዴ ደግሞ ከኋላ ሆና በራሷ ፍጥነት ለመሮጥ ስትሞክር ነበረ። ይህ አትሌቶችን የማወናበድና የማደናገር ቴክኒኳ ዛሬ በለንደን አልሰራላትም። ከዚህ ቀደም በለንደን ማራቶን የመጀመሪያ ውድድሯ ላይ አሸናፊ ሆና ነበር የወጣችው። 2023 የመጀመሪያ የለንደን ማራቶኗን ስታሸንፍ ሲፈን ሐሰን ውድድሩን 2 ጊዜ አቁሟ እግሬን ሸምቅቆኛል ማላቀቅ አለብኝ እያለች ሰውነቷን ስታፍታታ ነበረ። በውድድሩ ላይ የተካፈሉ አትሌቶችም በቃ ታማለች፣ ውድድሩን ታቋርጣለች ብለው ሲያስቡ ከኋላ መታ ውድድሩን አሸንፋ ጨርሳባቸው ነበረ። በሺካጎ ማራቶንም ተመሳሳዩን የማደናበር ቴክኒኳን ተጠቅማለች። በፓሪስ ኦሎምፒክም ቢሆን ከመሪዎቹ ተርታ አልነበረችም። ይልቁኑ ከኋላ በመሆን አድብታ በመጠበቅ የመጨረሻዎቹን 100 ሜትሮች ተስፈንጥራ እየወጣች ተጋጣሚዎቿን ማሸነፍ ለምዳለች። የዛሬው ውድድር ላይ ግን ይህ ቴክኒኳ ትርጉም አልባ ሆኗል። በወንዶቹ ውድድር ለአሸናፊነት የተጠበቁት ኢትዮጵያውያኑ ታምራት ቶላና ሚልኬሳ መንገሻ ድል ሳይቀናቸው ቀርቷል። ድንገት ሳይታሰብ የመጣው ኬንያዊው አትሌት ወጣቱ ሴባስቲያን ሳዌ ሁሉንም ቀድሟቸዋል። ደግሞ ያሸነፈበት መንገድ አሳማኝ ነበረ። ሴባስቲያን ሳዌ 2 ሰዓት ከ02 ደቂቃ ከ27 በመግባት አንደኛ ሆኖ አጠናቋል። ለመጀመሪያ ጊዜ የማራቶን ውድድርን በለንደን ያደረገው ዩጋንዳዊው ጃኮብ ኪፕሊሞ የዓለም የግማሽ ማራቶን የክብረ ወሰን ባለቤቱ 2 ሰዓት ከ03 ከ37 በመግባት ሁለተኛ ሆኖ ሲያጠናቅቅ የአምናው የለንደን ማራቶን አሸናፊ አሌክሳንደር ሙቲሶ ሙኒያኦ 2 ሰዓት ከ04 ከ20 በመግባት ሶስተኛ ሆኗል። ይህ አትሌት በመጨረሻው መስመር ላይ ከአብዲ ነገዬ የኔዘርላንዱ አትሌት ጋር ፎቶ ፊኒሽ ወይንም የፎቶ ልየታ አስፈልጓቸዋል። ማን ሶስተኛ ማን አራተኛ ሆኖ እንዳጠናቀቀ ለማወቅ። ታምራት ቶላ የፓሪስ ኦሎምፒክ የማራቶን አሸናፊው፣ የኦሎምፒክ የክብረ ወሰኑ ባለቤት፣ የኒውዮርክ ማራቶን አሸናፊውና የቦታው ሪከርድ ባለቤት ድል ሳይቀናው ቀርቷል። ታምራት 5ኛ ሆኖ አጠናቋል። የገባበት ሰዓትም 2 ሰዓት ከ04 ከ42 ደቂቃ ነበረ። በዚህ ውድድር ሚልኬሳ መንገሻ 2 ሰዓት ከ09 ከ01 በመግባት 10ኛ ሆኖ ለማጠናቀቅ ተገዷል። በዚህ ውድድር
ኬንያዊው አትሌት የማራቶን ንጉሱ እየተባለ የሚጠራው ኤልዩድ ኪፕቾጌ 6ኛ ሆኖ አጠናቋል። 40 ዓመቱን የደፈነው ኤልዩድ 2 ሰዓት ከ05 ከ25 መግባት ችሏል። ኤልዩድ እድሜው እየገፋ ከመጣ በኋላ ውጤቶቹ ማሽቆልቆል ጀምረዋል። 2023 ላይ በቦስተን ማራቶን 6ኛ ሆኖ 2 ሰዓት ከ09 ከ23 ገብቷል። 2024 በቶኪዮ 2 ሰዓት ከ06 ከ50 ገብቶ 10ኛ ሆኖ አጠናቋል። ደግሞ በ2024ቱ የፓሪስ ኦሎምፒክ ውድድሩን መጨረስ አቅቶት አቋርጦ ወጥቷል። አሁን ደግሞ 4 ጊዜ የለንደን ማራቶንን ባሸነፈበት መድረክ 5ኛ ድሉን ለማሳካት በሮጠበት መርሃ ግብር 6ኛ ሆኖ ለማጠናቀቅ ተገዷል። እግሮቹ እየዛሉ እንደመጡና በፈጣንና ወጣት አትሌቶች ለመተካት ጊዜው እየቀረበበት እንደመጣ ለኤልዩድ ኪፕቾጌ ፀሐይ የጠለቀች እንደሆነ የሚያሳይ ውጤት ነው። በእርግጥ በ2023 በበርሊን ማራቶን 1ኛ ሆኖ አጠናቋል 2 ሰዓት ከ02 ከ42 ደቂቃ በመግባት። ነገር ግን ተመሳሳዩን ብቃት ባለፉት 2 ዓመታት መድገም የተሳነው ኤልዩድ ኪፕቾጌ በለንደን 6ኛ ሆኗል። ከ2 ወር በፊት የከፈትነው ሸጋ ስፖርት የተባለው ቻናላችን በምናቀርባቸው ይዘቶች እጅግ ተወዳጅነትን አግኝቶ ከ10,000 በላይ ሰብስክራይበሮች ላይ ደርሶ ነበረ። ይህ ቻናል ሞኔታይዝ ማድረግ በጀመረ በጥቂት ቀናት ልዩነት ግን ዩቲዩብ ስትራይክ አድርጎታል እና በእኔ ዲኤንኤ ውስጥ በእኔ ዘረመል ውስጥ የሌለው አንድ ነገር ተስፋ መቁረጥ ነው። ፍጹም መውደቅና መሰበር የሚባሉት ነገሮችን በህይወት ያልተማርኩም። ይህንን አዲስ የዩቲዩብ ቻናል ከፍቼ ከናንተ ጋር ደግሞ ለመገናኘት ወስኛለሁ። ያንንም ቻናል በአጭር ጊዜ ውስጥ ይዘቶቻችንን ወዳችሁ የምናቀርበውን ኮንቴንት እጅግ ተመችቷችሁ ብዙ ተከታዮችና ሰብስክራይበሮች ማፍራት ችለናል። አሁንም ደግሞ በአጭር ጊዜ ውስጥ ተመሳሳዩን እንደምናደርግ እምነት አለኝ። ይህንን ድምጽ የምታውቁ ስትከታተሉ የነበራችሁ ሸጋ ስፖርትን ሰብስክራይብ ያደረጋችሁ ሸጋ ስፖርት 2 በሚል በሁለተኛ ፔጅ መጥቻለሁና ባካችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ይህንንም ቻናል እንደምታሳድጉት በአጭር ጊዜ ውስጥ ልዩነት እንደምትፈጥሩ እምነት አለኝ። ባካችሁ ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁም እንዲዳረስ ሼር ማድረግ እንዳትረሱ። ላይክ ኮሜንትም አይዘንጋ።